ጸጉሬን አስወርደዋለሁ እኮ አልኩሽም። አሁን ድምጽሽን አጥፍተሽ ይሄን መድኃኒት ትውጫለሽ። አልወጣውም ብዬሻለሁ። ማርቲ ለምን እንደዚህ ትያለሽ? ጊዜ የለንም። በጣም መፍጠር ልጅህን መጥላት አንሶ ጓደኛህን ላክብኝ። ከዚህ በላይ ምን አይነት ጥላቻ አለ? ያማል እንዴ? ምን እያደረክ? ማርታ ምንድን ነው ያልካት? እምልልሃለሁ ምንም አላልኳትም። ምናልባት ጭንቀት ላይ ስለሆነች አልተረዳችኝ ይሆናል። ቆይችልሽ ምን ለማድረግ እየሞከረች ነው? መቼስ የደደብ ሰው ስራ ልትሰራ አይደለም። ተረጋጊ። ምንም ውስጤን ደስ እያለው አይደለም። ወይኔ ጉዴ! ማርቲ ማርቲ፣ እህቴ ምንድን ነው ያደረግሽው? ኧረ እባክሽን ንቂ። ደህና ነሽ ማርቲ? ደህና ነሽ ወይ? እባክሽን ተነሺ። ምንድን ነው ያደረግሽው? ቆይ እንዴት እንደዚህ ታደርጊያለሽ? ይኸውልሽ አሁን መርዙ ለማስወጣት ትሞክሪያለሽ። እባክሽን ይኸውልሽ ማርቲ፣ እባክሽን እባክሽን ሞክሪ ማርቲ። ማርቲ እባክሽን ሞክሪ። ጎበዝ ጎበዝ ማርቲ። ለምን አዳንሽ? ንገሪኝ እህቴ፣ ለምን አዳንሽ? እኔ እኮ መኖር አልፈልግም ነበር። እናንተ ላይም ሸክም ነው የሆንኩባችሁ። ቆይ አሁንም እያወራሽ ነው እንዴ? አንቺ ልጅ ቆይ ማሰብ አቁመሻል እንዴ? ቆይ እንደዛ ተጎሳቁላ ያላባት ያሳደገች እናታችንን መልስሽ ይሄ ነው? ተናገሪያ። አንቺ አንድ ነገር ብትሆኝ እናታችን ምን እንደምትሆን አስበሽዋል? ቆይ እንዴት በዚህ ልክ ራስ ወዳድ ትሆኛለሽ? እኔ ራስ ወዳድ አልሆንኩም። ለሁሉም ሰው የሚበጀውን ነገር ነው ያደረኩት። ምንድነው ለሁሉም ሰው የሚበጀው? አንቺም ብለሻል እኮ እኔ እስካለው ድረስ ሁሌ ችግር ብቻ ነው የሚፈጠረው። ታዲያ ለችግርሽ ማስተካከያ እንደማድረግ በጣም ካቅሜ በላይ የሆንሽ ነው። አሁንም አያልጋ ላይ ናት፣ አንቺም እዚህ ነው ያለሽው። ታዲያሽ ምን ሊሆን ነው? ንገሪኝ፣ ይሄን ሁሉ ማን የፈጠረው? እባክሽ እህቴ፣ በጣም እያመመኝ ነው። ያንቺን ቁጣ መቋቋም አልችልም። እንኳን የኔን ቁጣ ይሄን ዲቃላ ተቋቁመሻል። አንተ ዝም ልትለኝ ነው እንዲጠራኝ? ምን ሆነ ነው ማታናግረኝ? ምን ብዬ ልንገርህ? በጣም ተጨንቄያለሁ። ምን ተፈጥሮ ነው? ምናልባት ብትነግረኝ እኮ ሊቀልኝ ይችላል።
ማርታ እርጉዝ ናት። እርጉዝ ማለት እርጉዝ? አውቃለሁ በጣም ከባድ ነው። እኔ ራሱ በጣም ነው የደነገጥኩት። ግን ምን ላድርግሽ? ቆይ እንዴት ማለት? ይህን ለማሰብ ራሱ በጣም ይከብዳል። አውቃለሁ በጣም ይከብዳል። እሺ ቆይ ማርታ ምን አለች? ምን ወሰናችሁ? እኔ ምን አውቃለሁ ናቲ። እኔም እኮ እሱ ነው የጨነቀኝ። መቼስ እንዲወለድ አታደርጉም አይደል? ማለቴ እንዴት ናቲ? እኔ ራሱ የምኖረው ከእንጀራ እናቴ ጋር እንደሆነ ታውቃለህ። እንኳን ሌላ ልጅ አምጥቼባት እኔ ራሱ በቅጡ መች ኖርኩ። እንዴት እንደምታሰቃይ ከአንተ በላይ ማንም አያውቅም። ትምህርቴን እንኳን በቅጡ እንዳልከታተል በቤት ስራ ተጠምጄ ነው ያለሁት። እሺ ታዲያ እንዴት ብዬ ነው ይሄ ልጅ ሊቀበላት የምችለው? እሱማ አውቃለሁ። ግን እሺ ማርታስ ምን ልትሆን ነው? እሱን አስበህበታል? ልክ ነሱማ። ማርቲን በጣም ነው ማፈቅራት። ደግሞ ከማታ ጀምሮ ስልኳን ስቀጠቅጥ አይሰራም። ራሷም የሆነ ነገር እንዳታረግ በጣም ነው የፈራሁት። እሺ ቆይ ለቤተሰብ ተናግራለች? እኔ እንጃ አይመስለኝም። ብትነግራቸው ትነግሪኝ ነበር። ግራ የሚያጋባ ነገር ነው። እኔ የምልሽ አንዬ፣ ዛሬ ማርቲን አላየኋትም። ደህና አይደለችም እንዴ? እያጠናሽ ነው። ትንሽ ትምህርቱ አሳስቧታል። ውይ የኔ ልጅ፣ የኔ ኩራት። ግን ሰሞኑን ውስጤን ደስ እያለው አይደለም። በጣም ባርባር እያለው ነው ሆዴ። ደህና አይደለችም እንዴ? ማዬ፣ ቆይ ለምንድን ነው ማዬ በሆነው ባልሆነ የምትጨነቂው? እሷ ደህና ነች አልኩሽ እኮ አይደል እንዴ? እያጠናሽ ስለሆነ ነው። ምን ላድርግ እንዴ? ለምንድን ነው ማልጨነቀው? እናቷ እንደዚህ ሆና እንደማስችላት አውቃለሁ። ልክ ነሽ። እናቷ ላይ መጨከን ይከብዳታል። ይኸውልሽ ልጅ፣ እናንተ ለእኔ መከታዎቼ ናችሁ፣ እንቁዎቼ ናችሁ። እናንተ ስትኖሩልኝ ነው እኔ የምኖረው። ለእኔ ህይወቶቼ እናንተ ብቻ ናችሁ። እሺ እሺ ማዬ፣ በቃ አንቺ ራስሽን አታድክሚ። አንድ ነገር ብቻ ቃል ግቢልኝ። እሺ፣ ግን ምንድን ነው እሱ? ይኸውልሽ እህትሽን ተንከባከቢያት። እሺ አንቺ ታላቅ እንደመሆንሽ መጠን አንቺ ከሷ ሌላ እሷም ደግሞ ካንቺ ሌላ የላችሁ። ስለዚህ እርስ በርስ ተጠባበቁ። እኔ እናታችሁ እያለሁ ደግሞ ማንም አይነካችሁ። አንቺም ለእህትሽ መከታ ሁኝላት። እሺ እማዬ፣ በቃ እሺ፣ ራስሽን አታድክሚ ልጄ። እሺ ብቻ በይኝ። እሺ፣ ጠብቃታለሁ። እሺ እንዴት አሁን ትጠራኛለህ? ከቤት እንዴት ብዬ እንደወጣው ማውቀው ነው። ምን ላድርግ ታዲያ? ቀን ሙሉ ስልክሽ አልሰራ ሲለኝ ጨንቆኝ መጣሁ። እሺ ምን ፈልገን የመጣኸው? ቶሎ ንገረኝና ልሂድ። ቆይ ለምንድን ነው ፊትሽ የገረጣው? ማርቲ ንገሪኝ፣ አሞሻል እንዴ? እባክህ አታስመስል። እኔ ደህና ሆንኩኝ አልሆንኩኝ ላንተ ምን ለውጥ አለው? እንደምታዝንልኝማ አታስመስል እባክሽ። እንደሱ አትበይ፣ በጣም ነው ማፈቅርሽ። ለዛ ነው ታውቂያለሽ፣ ልጄን ማሳደግ እፈልጋለሁ፣ ግን እንዴት እንደማደርግ ግራ ስለገባኝ። እስካሁን በጣም ሰማሁ፣ ግን ውስጤ ሰላም ስላልሆነ መሄድ አለብኝ። ቆይ እሺ፣ ስለ ልጁ ምን አሰብሽ? እሱ ላንተ ምን ለውጥ ያመጣል? እባክሽ ንገሪኝ። ትወልጂዋለሽ? ራሴንም ልጄንም ላሰናበት አስቤ ነበር፣ ግን ፈጣሪ ፈቀደ አይመስለኝም። ራሴንም ማለት? እባክህ በቃ ሂድ። ራሴንም? ቆይ ምን ማድረግ አስባ ነው? ራሷን ልታጠፋ አስባ እንዳይሆን ብቻ። ወይኔ ያዕቆብ፣ ምንድን ነው ያደረግኩት? ምን ሌላ አባት የሌለው ልጅ ድጋሚ ለማምጣት ፈልገሽ ነበር ሄድሽው? ማለት ፈልገሽ ነው? አልገባኝም። በዚህ በማታ የት ነበር ሄድሽው እያልኩሽ ነው።
እዚሁ ሰፈር ውስጥ ነበርኩኝ። እዚህ ሰፈር? ቆይ እዚህ ሰፈር የት? እናትሽ እዚህ ታማ አልጋ ላይ ተኝታለች፣ አንቺ ደግሞ ህመምሽ ሳይድን ሰፈር ለሰፈር አሸሸ ገዳሜ ትይልኛለሽ። እህቴ ይበቃሻል። ውስጥ ያለው ጩኸት ይበቃኛል። ገና ለገና ሸክም ትሆንብኛለሽ ብለሽ ነው አይደለ? አታስቢ፣ መቼም አንቺ ላይ ሸክም አልሆንብሽ። ምን አባሽ ልታደርጊ? እሱን አሳይሻለሁ። ልጄን ራስ ያሳድገዋለሁ። ኦቴ ምን ይላታሉ? ለራስሽም አሉሽ አይደለም ለተጨማሪ። እሺ አሁን ግን ገብቼ ማረፍ ፈልጋለሁ። ሂጂ። ወይኔ ሀና፣ እሺ ቆይ አሁን ምን ማድረግ ነው ያለብኝ? ማርቲ እንኳን አገኘሁሽ። ምን ነው ፈልገኝ ነበር? አው ያዕቆብ እኮ ስለተፈጠረው ነገር ነግሮኝ ነበር። ይገባኛል አሁን ሁለታችሁም ከባድ ጊዜ እያሳለፋችሁ እንደሆነ። አልገባኝም። እሱ ምንድነው ከባድ ነገር የሚያሳልፈው? እሱም እኮ በጣም ተጨንቋል። አንቺን ማጣት አይፈልግም እኮ። እኔ ማጣት እንደማይፈልግማ እኮ ግልጽ ነው። ግን ደግሞ ልጁን አይፈልገው። ማርቲ ልጅ እኮ ቀላል ነገር አይደለም። በዛ ላይ እንዴት ታሳድጊዋለሽ? ደግሞ አንቺ መማር አለብሽ እኮ። እሱን አልሰማ ስል ልጁ እንደሰው ዳንተና ማለች ብሎ ላከብኝ። ይሄን ያህለው እንዲቆይ የሚጠላኝ? አረ እንደሱ አይደለም። እኔ ማድረግ የምችለው ነገር ካለ ብዬ ነው። ይኸውልህ ናቲ፣ ልነዝነህልኝ ከሆነ በጣም አመሰግናለሁ። ግን ደግሞ የማንም ሀዘኔታ አያስፈልገኝም። ለእኔም ፈጣሪ ያለኝ። እሺ እንደዛ እኔ በጣም ደህና ነኝ። እኔ እንጃ። እኔ ግን ውስጤ ምንም ደስ እያለኝ አይደለም። ደግሞ እኮ መተሽ አልጠየቅሽኝም እና ታዲያ ምን ልበል? በጣም ይቅርታ እማዬ፣ ትምህርት ስላስጨነቀኝ ነው እንጂ ሌላ ነገርማ የለም። ፊትሽም የገረጣው ታዲያ ትምህርት ስለበዛብኝ ነው እያልሽኝ ነው? አዎ እማዬ። ቆይ መክሰስ ላዘጋጅ። ምግብ ግን በልተሻል? አዎ እኔ እህትሽ ሰጣኝ በልቻለሁ። ባይሆን አንቺ ደግሞሽ ነው የመጣሽው። ስምኝ የኔ ልጅ፣ ምንም የሚያስጨንቅሽ ነገር ካለ ንገሪ። ሀሳብና ጭንቀት ለብቻ ሲይዙ ጥሩ አይደለም፣ ትጎጃለሽ። ኧረ ምንም የለም፣ ካለም ደግሞ እነግርሻለሁ። አሁን ያለሽበት ጊዜ በብዙ ነገር የምትፈተኝበት ሰዓት ላይ ነው ያለው። ከፈጣሪ በታች ጠንካራና ጎበዝ ልጅ ነው መሆን ያለብሽ። እሺ እማዬ፣ ምንም አታስቢ። ደግሞ በጣም እድለኛ ነሽ። ጠንካራና ኮስታራ እህት ነው ያለችሽ። አንቺም ደግሞ እንደሷ እንድትሆኝ ነው የምፈልገው። እሺ አሁን ግን እርቦኛል፣ ብላ በቃ። እንዴት ብዬ ነው የምነግራት? ካልጠበቀን ቢባል እንደዚህ ትለኛለች። ፈጣሪ እባክህ ከኔ ጋር። እንደምትነፋረቂ አንቺ? አይ ምንም አላልኩም። ለማየ ነገርሻት ነገር አለ? እስካሁን ምንም አላልኳትም፣ ግን ደግሞ ማለት የማይቀር ጭራሽ ልትነግሪያትም ታስቢያለሽ? ቆይ ደም ግፊቷን አስነስተሽ ቀጥ እንድትል ልታደርጊያት ነው እንዴ? ይኸውልሽ እንዳትነግሪያት ብዬሻለሁ። እስኪ የማይሆን ነገር አታውሪ። ኧረ እባክሽ የማይሆን ነገር ነው ያወራሁት። ታዲያ ለእሷ የምትያት ትምህርት ቤት ሄጄ እንድማር ልከሽኝ ልጅ ታቀፊልሽ መጣው ስትያት በደስታ ፍልቅልቅ ብላ እንድትቀበልሽ ነው? ይሄንን ነው ያፈለግሽው? እባክሽ አሁን ዞር በይልኝ። ቆይ እማደርገውን እኔ ራሴ አውቃለሁ።
ያው ታናናሾችን ታውቂ የለ ሁሌ እንዳስቸገሩ ነው። ትንሽ የመከርኳት ነበር። አደራሽን ታዲያ ከሷ አንቺ ትሻያለሽ። አትጣሉ። ቀስ ብለሽ መለሽ አድርጊያት። አይ እስኪ ብቻ ፈጣሪ ያውቃል። ወይ ላናግርሽ የሞከርኩ ነው። ያዕቆብ፣ እኔ ሁሉ ነገር በጣም ሰልችቶኛል። ከማንም ጋር ማውራት አልፈልግም፣ በተለይ ደግሞ ካንተ ጋር። ማርቲ ለምን እንደዚህ ትያለሽ? ምክንያቱም እኔ መጥላትን በደንብ ስላሳየኸኝ ነው። ቆይ እኔ እንዴት ነው መጥላቴን ያሳየሽ? ልጅህን መጥላት አንሶ ጓደኛህን ላክብኝ። ከዚህ በላይ ምን አይነት ጥላቻ አለ? ቆይ የቱን ጓደኛዬ ነው የላኩት? ናትናኤል ነዋ። ከሱ ውጪ ጓደኛ አለህ እንዴ? እኔ ምን እንዳለሽ በእውነት አላውቅም። እንድታቂልኝ የምፈልገው ነገር እኔ ምንም በላት ብዬ አላኩት አይደል? አሁን እባክህ ከመንገድ ይዞር በልልኝ። ማርቲ እባክሽ አናግሪኝ። ከመንገድ ይዞር በልልኝ ማርቲ። እሺ አጅሬው፣ አንተ ነህ የእህቴን ህይወት ያበላሸው? ማኔ? ኧረ እኔ አይደለሁም። ምን አንተ ባትባል፣ አንተ ነው እህቴን ያስረገዝካት እያልኩ ነው። እኔ አይደለሁም እንዴ? ያማል እንዴ? ምን እያደረክ? ማርታ ምንድን ነው ያልካት? ምን አልኳት? እኔ ምን አውቃለሁ? ትጠላኛለህ አለችኝ እኮ። ጓደኛዬን ሁላ ልከብኝ ነበር አለች። ልታናግረኝም ፍቃደኛ አልነበረችም እኮ። እኔ መፍትሄ ካለ ብቻ ነው እባክህ የጠየኳት። እንዴት ከምትወዳት ሴት ጋር አጣላለሁ? እስኪ ንገረኝ። እውነት ሌላ ምንም አላልካትም? እምልልሃለሁ ምንም አላልኳትም። ምናልባት ጭንቀት ላይ ስለሆነች አልተረዳችኝ ይሆናል። ይቅርታ አድርግልኝ ጓደኛዬ፣ ራሴን መቆጣጠር አቅቶኝ። ችግር የለውም። እኔ ያልተረዳው ማን ይረዳል? ደግሞ ሀናን አግኝቻት ነበር። ሀና ደግሞ ማናት? የማርቲ ታላቅ እህቷ ናት። ምን? እና ምን አለች? አውቃለች እንዴ? ባክቶኝ ነገሩ ተወሳስቦ እንደሚሻልም አላውቅም። ጎሽ መጣሽ። ተቀመጫው። ድምፅሽን አጥፍተሽ ይህንን መድኃኒት ትውጫለሽ። አሁን ምንድን ነው እሱ? ልጅሽን ማስወረጃ ነው። ጊዜ የለንም። በጣም መፍጠን አለብን። አልገባኝም። ልጄን አስወርደዋለሁ እኮ አላልኩሽም? መጀመሪያ ምን እየጠየኩሽ አይደለም፣ ትዕዛዝ ነው እየሰጠሁሽ ያለሁት። እዚህ ቤት በሰላም እየበላሽና መኖር ከፈለግሽ ይሄን የማይረባ ልጅ ታስወርጂዋለሽ። ልጄን የማይረባ ማለትማ አትችይም። ምን ነው ደርሶ ተቆርቋሪ ሆንሽ? አንቺ አይደለሽ እንዴ ራሴን ካላጠፋው እያልሽ ነበረ? አሁን እኮ መንገዱን ሰጠሁሽ። በቃ ወስኛለሁ። ልጄ ከኔ ጋር ይሆናል። ይሄ የመጨረሻ ንግግሬ ነው። እንግዲያውስ እኔም የመጨረሻ ንግግሬ ነው። አሁን ይሄን መድኃኒት ትውጪዋለሽ። አልውጣውም ብዬሻለሁ። ትውጪዋለሽ እያልኩሽ ነው። አልውጣውም ብዬሻለሁ ነው። እንግዲያውስ እኔ በመዋጥ አግዝሻለሁ ማለት ነው።